በነገራችን ላይ አሁን እየተካሄደ ያለው የአሜሪካ እስራኤልና የኢራን ጦርነቱ ሲጀምር አሜሪካና እስራኤል በተለይ አሜሪካ የኢራን አያቶላዎችን መንግስት አንድ ይመታ እንጂ መሪዎቹ ልክ እንደ ቬኔዙዌላው ማዱሮ ከተወገዱ በአንድ ጊዜ የኢራን መንግስት ይወድቃል፣ እስላማዊ ሪፐብሊክም አብሮ ይንኮታኮታል ብለው ነበር ይህን ጦርነት ያንዴ የጀመሩት ማለት ነው። ግን ውጤቱ አሜሪካና እስራኤል እንዳሰቡት አልሆነላቸውም። አሁን ሳምንታት እያስቆጠረ የሚገኘው ይሄ ጦርነት በቀላሉ እንዳያልቁ ከሚያደርጓቸው ነገሮች ማለት አንደኛውና ዋነኛው የሚባለው IRGC የሚባለው የኢራን ሰራዊት የሚከተለው አንድ ዶክትሪን አለ። እሱም ዶክትሪን ሞዛይክ ዶክትሪን ይባላል። ይሄ ዶክትሪን ከዛሬ 23 ዓመት በፊት በ2003 አሜሪካ ኢራቅን በጦር ወራ በ11 ቀን ውስጥ ባግዳድን ስትይዝ ኢራኖች ያስተዋሉት አንድ ትልቅ ነገር ስለነበረና ይሄ ትልቅ ነገር ምንድነው? የአንድ ሀገር መሪ ሲያዝ ወይም ሲገደል በስሩ የሚመራው የሚያዘው ወታደርና ስርዓት አብረውት እንደሚሞቱ ነውና ያው ሳዳም ሲያዝ የኢራቅ ጦርና ሰራዊት እንደፈረሰው ማለት ነውና ለዛም ነው ጀነራል መሐመድ ጃፋር የተባለ የአርጂሲ ኮማንደር ይህንን ሞዛይክ ዶክትሪን የተባለ ጦር እቅድ ያወጡት ማለት ነውና በዚህ ዶክትሪን መሰረት ኢራን ላላት 31 ለሚሆኑ ክልሎች የየራሳቸው የሆነ መከላከያ ሰራዊት ያላቸው ሲሆን እነዚሁ ተዋጊዎች የራሳቸው አመራር፣ የራሳቸው ቢሮ፣ የራሳቸው ማሰማሪያ ማከማቻ ዲፖ ከትንንሽ መሳሪያዎች እስከ ትልልቅ ድረስ ሲኖራቸው የተሰጣቸው ትእዛዝም እንደዚህ አይነት ትልልቅ የሆኑ የውጭ ወረራዎች ሲኖሩ ኢራን ላይ ከጠቅላይ መሪው አቆሙ የሚባል ትእዛዝ ካልተሰጣቸው ጊዜ ድረስ በራሳቸው ትእዛዝ ውጊያዎች እንዲያስፈጽሙ የሚፈቅድ ነው ይሄ ዶክትሪን። በጣም የሚገርመው ነገር ደግሞ እያንዳንዱ በኢራን ሰራዊት ውስጥ ያለ ማንኛውም አዛዥ ከታች ጀምሮ እስከ ላይ ድረስ ያለ አዛዥ በህይወት እስካለ ጊዜ ድረስ እሱን የሚተኩ 3 እጩዎችን የመጠቆም ግዴታ አለበት። ስለዚህ አያቶላው ቢሞቱ፣ ኢታማዦር ሹም ቢሞት፣ ጀነራል በሉሽ አለቃ ሁሉም ቢሞቱ ራሳቸው እጩ ያደረጓቸው 3 ተተኪዎች ስላሉ ምንም አይነት ክፍተት ሳይፈጠር ጦርነቱን ጠላት በሚሏቸው ሀገራት በፈለጉት መንገድ ሳይሆን ራሳቸው ኢራናውያን በፈለጉበት መንገድ በኢኮኖሚ በሉት በጦር ሜዳ ያለምንም ክፍተት ጦርነቱን እንዲያካሂዱ ያስችላቸዋል ማለት ነው። ላይክ የ20 ሺህ ብር ድሮን እየተኮሱ የ200 ሺህ ብር ሚሳኤል እየተኮሱ እንደማክሸፍ የኢኮኖሚ ጦርነት ሁሉ ያካሂዳሉ ማለት ነው። ግን በይበልጥ ስለ ሞዛይክ ዶክትሪን የበለጠ ማንበብ ከፈለጋችሁ ሞዛይክ ዶክትሪን ብላችሁ ሰርች አድርጋችሁ ማንበብ ትችላላችሁ። ይህን ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ ነው።